ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የስንቱ ቻናል ተከታታዮች እንደምናላችሁ እንደምከረማችሁ፣ የደህና እግዚአብሔር የተመሰገነ ይሁን። ይህ ቻናል ማለት ነው አዲስ ቻናል ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? ቻናሉ እግዚአብሔር በፈቀደልኝ መጠን ይዤ እቀርባለሁ ማለት ነው። የተለያየ መንፈሳዊ ይዤ እመጣለሁ። ዛሬ ደግሞ ዕጣን ማለት ምን ማለት ነው የሚለው ይዤ መጥቻለሁ። እግዚአብሔር ይቅረን፣ እግዚአብሔር ፍቀድልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕጣን ለቤተ መቅደስም አገልግሎት ይውላል። 24ቱ ካህናትን ሰማይን ዕጣን የተመላ ሰማያዊ ማዕጠንትን በእግዚአብሔር ዙፋን ፊትን እየሰገዱ ለዓለም ድህነትን የሚለምኑበት ነው። በቤተ ክርስቲያን ካህናትን መንፈቀ ሌሊትን በነግህን ጊዜን በቅዳሴ ጊዜን በየማዕዘኑን ዕጣን ያጥናሉ። ቅዳሴን ጸሎትንና ልመናውን ወደ እግዚአብሔር ያሳርጉበታል። ስለ ዕጣን የመጽሐፍ ቅዱስ ማስረጃ ኦሪት ዘጸአት ምዕራፍ 30 ቁጥር 1 የዕጣን መሥዋዕቱን ሥራን ከግራር እንጨትን አድርገው ይላል ቅዱስ ቃሉ። ቀጣይ ኦሪት ዘጸአት ምዕራፍ 30 ቁጥር 34 እግዚአብሔር ሙሴን አለው፣ ጣፋጭ ሽቱ ውሰድን፣ የሚንጠባጠብም ሙጫ በዛጎልን ውስጥን የሚገኝ ሽቱ የሚሸትትም ሙጫ ጥሩም ዕጣን ውሰድን፣ የሁሉም መጠን ትክክልን ይሆን ይላል ቅዱስ ቃሉ። ቀጣይ ኦሪት ዘጸአት ምዕራፍ 30 ቁጥር 35 በቀማሚም ብልሃትን እንደ ተሰራ በጨው የተቀመመ ንጽሕና ቅዱስ ዕጣን አድርገው ይላል ቅዱስ ቃሉ። ቀጣይ ኦሪት ዘጸአት ምዕራፍ 40 ቁጥር 5 ለዕጣን የሚሆነውን የወርቅ መሠዊያው በምስክሩም ታቦት ፊትን ታኖራለህ። በማደሪያውንም ደጃፍን ፊት መጋረጃውን ትጋርዳለህ ይላል ቅዱስ ቃሉ። ቀጣይ ኦሪት ዘጸአት ምዕራፍ 40 ቁጥር 27 የጣፋጭን ሽቱ ዕጣን አጠነበት ይላል ቅዱስ ቃሉ። ቀጣይ ኦሪት ዘሌዊ ምዕራፍ 10 ቁጥር 1 አሮንም ልጆቹን ናዳብና አብዩድን በየራሳቸውም ጥናውን ወስደው እሳትን አደረጉበት፣ በልዩም ዕጣንን አኖሩበት በእግዚአብሔር ፊትን። እርሱም ያላዘዛቸውንም ሌላ እሳትን አቀረቡ ይላል ቅዱስ ቃሉ። ቀጣይ ኦሪት ዘሌዊ ምዕራፍ 16 ቁጥር 12 በእግዚአብሔር ፊትን ካለው መሠዊያ ላይን የእሳትን ፍምን አምጥቶ ጥናውን ይሞላልን፣ ከተወቀጠውንም ከጣፋጭ ዕጣንን እጅ ሙሉን ይወስዳል፣ ወደ መጋረጃውም ውስጥን ያመጣዋል ይላል ቅዱስ ቃሉ። ቀጣይ ኦሪት ዘኍልቍ ምዕራፍ 16 ቁጥር 7 ነገርም በእግዚአብሔር ፊትን እሳትን አድርጉባቸው፣ ዕጣንንም ጨምሩባቸው፣ እንዲህም ይሆናል እግዚአብሔር የሚመርጠው እርሱን ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግን አብዝታችሁም ብሎ ተናገራቸው።
ይላል ቅዱስ ቃሉ። ቀጣይ ኦሪት ዘዳግም ምዕራፍ 33 ቁጥር 10 ፍርድህንም ለያዕቆብም ሕግህንም ለእስራኤልን ያስተምራል። በፊትም ዕጣን በመሠዊያህም የሚቃጠል መሥዋዕትን ይሰዋሉ ይላል ቅዱስ ቃሉ። ቀጣይ ሁለተኛ ዜና ምዕራፍ 26 ቁጥር 16 ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩም እግዚአብሔርን በደለ። ወደ መቅደስንም ገብቶ በዕጣን መሠዊያም ላይ አጠነ ይላል ቅዱስ ቃሉ። ቀጣይ መዝሙረ ዳዊት መዝሙር 140 ቁጥር 2 ጸሎቴን በፊትህ እንደ ዕጣን ተቀበልልኝ እንጂ መስዋዕቴ እንደ ሰርክ መስዋዕት ትሁን ይላል ቅዱስ ቃሉ። ቀጣይ መልኪ ምዕራፍ 1 ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያውም ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል። በየስፍራውም ለስሜን ዕጣን ያጥናሉ፣ ንጽሕንም ቁርባን ያቀርባሉ። ስሜንም በአሕዛብም ዘንድ ታላቅ ይሆናልና ይላል የሠራዊት ጌታ እግዚአብሔር ይላል ቅዱስ ቃሉ። ቀጣይ ማቴዎስ ምዕራፍ ወንጌላዊ ማቴዎስ ምዕራፍ 2 ቁጥር 11 ወደ ቤትም ገብተው ሕፃንም ከእናቱ ከማርያም ጋር አዩትም፣ ወድቀውም ሰገዱለት። ሳጥናቸውም ከፍተው እጅ መንሻን ወርቅና ዕጣን ከርቤን አቀረቡለት ይላል ቅዱስ ቃሉ። ቀጣይ ሉቃስ ወንጌል ሉቃስ ምዕራፍ 1 ቁጥር 10 በዕጣንም ጊዜን ሕዝቡንም ሁሉ በውጭ ቆመው ይጸልዩ ነበር ይላል ቅዱስ ቃሉ። ቀጣይ ራእይ ምዕራፍ 5 ቁጥር 8 መጽሐፍንም በወሰደ ጊዜ አራቱ እንስሳዎችና 24ቱ ሽማግሌዎችን በበጉ ፊት ወደቁ። እያንዳንዳቸውም በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ይላል ቅዱስ ቃሉ። ቀጣይ ራእይ ምዕራፍ 8 ቁጥር 3 ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያውም አጠገብ ቆመ። በዙፋኑም ፊትም ባለው በወርቅ መሠዊያውም ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል ቃሉ። ስለ ቃሉ ለቃል እግዚአብሔር ፍጹም የተመሰገነ ከፍ ያለ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለእግዚአብሔር ፍጹም የተመሰገነ ከፍ ያለ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።